ሰላም እንደምናችሁ የጆርናሊዝም 11ኛ ዲ ፋሚሊዎች በሙሉ ይህ እንግዲህ የጆርናሊዝም 11ኛ ዲ የዩቲዩብ ቻናላችን ነው። በዚህ ላይ ትምህርት ነክ ጉዳዮችን ወደ እናንተ እናደርሳለን። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ለሌሎች እንዲዳረስ ላይክ እያደረጋችሁ አብራችሁን እንድትቆዩ ስንል በአክብሮት እናሳስባለን ማለት ነው። ዛሬ ለየት ባለ ጉዳይ ላይ ነው የመጣሁላችሁ። በተለይ ከጋዜጠኝነት ጋር በተያያዘ በደንብ የሚነሳው ነገር በራስ መተማመን ነው። ብዙዎቻችን በራስ መተማመን ይጎለናል። ሰው ፊት ቀርበን ለማውራት፣ ለመናገር፣ ሀሳብ ለመስጠት፣ ለመከራከር በራስ መተማመን ትንሽ ይቀረናል፣ ኮንፊደንስ ይቀረናል። በተለይ ደግሞ ጋዜጠኝነት ላይ እንግዲህ በጣም ወሳኙ ነገር ኮንፊደንስ ነው። ኮንፊደንስ በጣም አስፈላጊ ነገር ነው ለሰዎች ማለት ነውና እስቲ እነዚህ ነገሮች እንግዲህ ጉድለት ስላሉብን በምን አይነት መልኩ ማሳደግ እንችላለን የሚሉትን ነገሮች ዛሬ በጥቂቱ የምንመለከት ይሆናል ማለት ነው። እንግዲህ የተወሰኑ በራስ መተማመናችንን የሚያሳድጉ ነገሮች አሉ እንላለን። እነሱ እነማን ናቸው? በቆይታችን እንግዲህ የምትመለከቱ ይሆናል ማለት ነው። ቻናላችንን ሰብስክራይብ በማድረግ ሌሎች እንዲደርስ ደግሞ ሼር እንዲሁም የቀስት ምልክቷን በመንካት እንድትባበሩን እንጠይቃለን ማለት ነው። ወደ መጀመሪያው በራስ መተማመናችንን ከሚያሳድጉ ነገሮች አንደኛው የሚሆነው ማንነትን መቀበል ነው። ራስን መቀበል፣ ራስን መውደድ፣ ራስ ላይ ትልቅ ስራን መስራት፣ ራስን መውደድ። መጀመሪያ ራስን እኔ ደሃ ሆንኩኝ፣ ሀብታም ሆንኩኝ፣ ጥቁር ሆንኩኝ፣ ቆይ ሆንኩኝ፣ ራስን መቀበል ያስፈልጋል። ሰው ስላለን ሰው እንዲህ ነህ ስላለን ሳይሆን እንዲህ ነህ ስላለን ሳይሆን ራሳችንን መቀበል ያስፈልጋል ማለት ነው። በራሳችን ላይ ኮንፊደንስ ሊኖረን ይገባል። ራሳችንን መቀበል ሊኖርብን ይገባል ማለት ነው። እንግዲህ ቤዚክሊ እንደ መጀመሪያ የሚታየው ራስን ማንነትን መቀበል ነው፣ ራስን መውደድ ማለት ነው። በተከታይነት ሰዎችን ማድነቅ መለማመድ ያስፈልጋል። ለሰሩት ስራ ክብር መስጠት፣ ለሰሩት ስራ ማመስገን። ይሄን ሰርታችኋልና በጣም ጎበዞች ናችሁ፣ በጣም አሪፍ ጀግኖች ናችሁ፣ ትችላላችሁ። እንደዚህ አይነት ጉዳዮችን እያነሳን እንግዲህ ሰዎችን ማድነቅና ለሰሩት ስራ ምስጋና መስጠትን መላመድ ያስፈልጋል፣ ኮንፊደንስ ለማሳደግ ማለት ነው። ይሄ ምን ማለት ነው? የውስጥን ሀሳብ መግለጽ ማለት ነው። የውስጥን ፍላጎታችንን ማንጸባረቅ ማለት ነው። ውስጣችን ያለውን እምቅ የሆነ ኃይል የማውጣት ማለት ነው። ይህንን ያሳየናል እንግዲህ ይህን ስለ ሰዎችን ማድነቅ ስለመመላመድ ስናነሳ ማለት ነው። ሌላኛው ከማንነታችን ጋር የማይሄዱ ነገሮችን እንግዲህ አለመቀበል ማለት ነው። ቅድም እንዳልኳችሁ ነው፣ ራስ ከመውደድ ጋር ይያያዛል ማለት ነው። ምንድነው? አንተ እንዲህ ነህ፣ አንቺ እንዲህ ነሽ የሚሉትን ነገሮች አለመስማት ማለት ነው። እኛ በራሳችን እኛ ነን። እኛን የማይወክሉ ነገሮች አንቀበልም ማለት ነው። አንተ ፈሪ ነህ፣ እኔ አልሰማም። አንተ ሰው ፊት ቆመ መናገራቸው አልሰማም እኔ። እኛን የማይመለከቱ ነገሮች አናወራም ወይም ደግሞ አንቀበልም ማለት ነው። የሚሉንን አንሰማም ማለት ነው። ይሄ እንግዲህ እንደ ሌላኛው የራስ መተማመናችንን ከሚያጎለብቱ ነገሮች አንዱ ነው ማለት ነው። ሌላኛው ሰዎችን ማክበር ያስፈልጋል ማለት ነው። ሰዎችን ማክበር፣ ፍቅር መስጠት፣ ከልባችን የሆነ ፍቅር መስጠት። እንግዲህ በምትኩ ደግሞ ፍቅር እናገኛለን፣ ክብር እናገኛለን። ሰው ክብር መስጠት ወሳኝ ነገር ነው ማለት ነው። እየናቀን እንከበራለን፣ እየናቀን እንሰማለን። እንደዚህ ስለማይሆን ማለት ነው፣ ስለማንጠብቅ እየናቀን እንሰማለን ብለን ስለማንጠብቅ ማለት ነው። ስለዚህ ሰዎችን ማክበርና ማፍቀር ያስፈልጋል ማለት ነው። በተያያዘ ደግሞ ሰዎችን ማማከር፣ ስለምንሰራው ነገር ሰዎችን ማማከር። ነገር ግን ውሳኔ እንዲሰጡ ማድረግ እንችላለን። ውሳኔ መስጠት አይችሉም፣ ግን ማማከር። በእኛ ጉዳይ ላይ እነሱ ውሳኔ መስጠት አይችሉም ማለት ነው። ስለዚህ ምን ማድረግ አለብን? ሰዎችን እያማከረ ነገር ግን ውሳኔ እንዲሰጡ እድል አለመስጠት ማለት ነው። ስለ ራሳችን የምናውቀው ራሳችን ስለሆነ የሆነች ጥቂት መንገድን ምን ይባላል ነው፣ ስለ መንገዱ ማወቅ ከፈለክ ተመላሹን ጠይቀው ይባላል። በዛ ልክ እንግዲህ ልምድ ያላቸውን እውቀት ያላቸውን ሰዎችን እንግዲህ ማማከር። በነገን ምንድነው ውሳኔ እንዲሰጡን ማድረግ የለብንም ማለት ነው። ውሳኔ በራሳችን መስጠት የምንችለው ማለት ነው። ሌላኛው ከሰዎች እንግዲህ የሚመጡብን አሉታዊ ነገሮች ስድቦች ሊሆኑ ይችላሉ፣ ትችት ሊሆኑ ይችላል። ስለምንናገረው ስለምናደርገው ነገሮች የሚመጡብን ትችቶች አለመቀበልና ቦታ ለመስጠት ማለት ነው። እንግዲህ ኮንፊደንሳችንን ከሚያሳጡ ነገሮች አንደኛውና መሰረታዊ ዋነኛው ነገር ነው። ሰው ምን ይለናል፣ ምን ሊናገረኝ ይሆን፣ ገና ይሄንን ካልኩ በኋላ ምን ሊለኝ ይሆን የሚለውን ነገር በመጠበቅ ሂደት ውስጥ እንግዲህ ራሳችንን እናሻሻለን፣ እናርቃለን ማለት ነው። ስለዚህ ይህንን ነገር መቀነስ ያስፈልጋል። በደንብ መረዳት ያለባችሁ ከሰዎች የሚመጡብን አሉታዊ ሀሳቦችና ትችቶች
ቦታ አለመስጠት። እኛን አይወክሉንም፣ እኛን አይመለከቱንም። እነሱ እንደኛ ብቃት ስለሌላቸው፣ እንደኛ ችሎታ ስለሌላቸው እኛን የማጣጣያ መንገድ ምን እየፈለጉ ስለሆነ ማለት ነው። ስለዚህ ከነሱ የሚመጡብንን አሉታዊ ሀሳቦች አለመቀበል ያስፈልጋል ማለት ነው። በሌላኛው ደግሞ የምንመለከተው ራስን ማሳደግ ያስፈልጋል። በምን አይነት መልኩ ራስን እናሳድጋለን ሲባል በእውቀት፣ በስፖርት፣ በገንዘብ እንዲሁም በተለያዩ ነገሮች። በገንዘብ ስታገኝ ክብር ታገኛለህ፣ ራስን ከፍ ታደርጋለህ፣ ኮንፊደንስ ይኖራል፣ ስትናገር አታፍርም። በዚህ አይነት መንገዶች ማለት ነው። ስለዚህ ራስን በራስ መተማመናችን እንዲኖረን በእውቀት በተለይ ደግሞ ለምንናገረው ነገር ኤቪደንስ ያስፈልገናል፣ ምክንያት ያስፈልገናል፣ ሶርስ ወይም ምንጭ ያስፈልገናል። ለዛ ደግሞ እውቀት ያስፈልገናል። እውቀታችንን ማሳደግ ያስፈልገናል። ስለ ታሪክ ሊሆን ይችላል። ለምሳሌ በጋዜጠኝነት ላይ ስለ ታሪክ ወይም ደግሞ ስለ ታሪክ የምንዘገብ ከሆነ ለዛ ታሪክ እውቀት ያስፈልገናል ማለት ነው። ስለዚህ ራሳችንን በእነዚህ አይነት በስፖርት፣ በገንዘብ እና ደግሞ ጥንታ ሲኖረ አቋም ሲኖረ ራስን በራስ መተማመን ይኖርሃል ማለት ነው። ሰው ፊት ለመቅረብ፣ ሰው ፊት ለመናገር እድሎችን ታገኛለህ ማለት ነው። ስለዚህ በእነዚህ አይነት ጉዳዮች ላይ ምን ያስፈልገናል ማለት ነው? ራሳችንን ማሳደግ ያስፈልገናል። እንግዲህ ሌሎች ብዙ እንትኖች አሉ። እንግዲህ በራስ መተማመናችንን የሚያሳድጉ ነገሮች ማለት ነው። በተለይ ብዙ ሰዎች ፊት መናገር አለመፍራት። በቃ ድፍረት ነው፣ ዋናው ነገር ድፍረት ነው። ምንም ለምናገረው ነገር እርግጠኛ መሆን። ምን ያህል እርግጠኛ ነኝ፣ ምን ያህል በዚህ ነገር ላይ እውቀት አለኝ፣ ብጠየቅ ቅስፈታዊ የሆነ ጥያቄ ቢሰጠኝ በምን አይነት መልኩ መመለስ እችላለሁ የሚለውን ነገር ራስ ላይ ዝግጅት ማድረግ ያስፈልጋል ማለት ነው። ስለዚህ ለዚህ ምን ያስፈልጋል? እውቀታችንን እናሳድግ ማለት ነው። እንግዲህ ይህንን ይመስላል ዛሬ። እናንተም ደግሞ መጽሐፍቶችን ማንበብ ያስፈልጋል። በተለይ በዚህ አጋጣሚ መጽሐፍ ማንበብ ያስፈልጋል። መጽሐፍ በጣም ወሳኝ ነገር ነው። ስለዚህ መጽሐፎችን ማንበብ፣ መፈለግ፣ መመራመር ያስፈልጋል ማለት ነው። ከሶሻል ሚዲያዎች ላይ፣ ከጎግል ላይ እንዲሁም ደግሞ ከተለያዩ መጽሐፍቶች እንግዲህ ብዙ እንግዲህ ምንድነው በዚህ አይነት ጉዳዮች ላይ ትምህርት የሚሰጡ ሰዎች አሉ። የእነሱንም ምክሮች እንግዲህ በመስማት በራስ መተማመናችን እንግዲህ ማሳደግ የምንችል ይሆናል ማለት ነው። የዛሬው እንግዲህ ቆይታችን ይህን ይመስል ነበረ። ስትከታተሉ የነበረው የጆርናሊዝም 11 የዩቲዩብ ቻናላችን ላይ ወደ እናንተ የምናደርሰውን የምክር ፕሮግራማችንን ነበር ማለት ነው። በቀጣይ ጊዜ እስከምንገናኝ በያላችሁበት በምትኖርበት ቦታ ሰላም፣ ፍቅር፣ ጤና ይብዛላችሁ እንላለን። እኔ የአብስራ መንግስቱ ነበርኩኝ። ይህ ጆርናሊዝም 11 ነው። ለሁላችሁም ሰላም።